በቃኝ በቃኝ ማስመሰል በቃኝ ማስመሰል በቃኝ ዳግም መጣች። ማናት የመጣችው? ሀና ናታ። ሰፈሩን ማን እንዳሳያት አይታወቅም። ከታችኛው ሰፈር ከች እያለች ነው። ምን እዚህ ሰፈር? ቆይ ሂድና አዋክቤን እንጠራለን። አዋክቤን ለምን? ሂድና አዋክባት ብለው እሱ እዛ ጋር ግርግር ፈጥሮ ያቆያት። እኔ እስከዛ ለባቤል ለውሽ ይመጣል። ጊዜ ይግዛልኝ። ቶሎ በል ንገረው። ሂድ ቶሎ በል። ኧረ ቆንጆ የማን ልጅ ነሽ? እኔ እንዳንቺ ነው ቆንጆ ሰፈር አይቼ አላውቅም። እና ምን ፈልገሽ ነው የመጣሽው? ማለቴ እንዴ ምን አይነት ሰፈር ነው? ቆይ እዚህ ሰፈር ሰው መርዳት አይቻልም እንዴ? ሰው ሲረዳ አይወዱም፣ ሌባ ብቻ። ሁለተኛ አልመጣ እንዴ የኔ ፍቅር። እዚህ ሰፈር ምን ታደርጊያለሽ? እዚህ እኮ በጣም ችግረኞች አሉ። አሁን ራሱ ለአንዲት እናት እርዳታ ሰጥቼ እኮ መውጣት። እርዳታ ልሰጥ? እናቶችን ልረዳ? ያ ልጅ ነግሮኛል። አንተ እዚህ ተደብቀ እየኖርክ እኔን ግን ሁሉ ጊዜ ስትዋሸኝ ነበር። ሰፈር አይቼ አላውቅም። እና ምን ፈልገሽ ነው የመጣሽው? ማለቴ ምን ልርዳሽ? ምን ላግዝሽ? ንገረኝ፣ ማን ነው የላከ? አይደለም እኮ እናቴ፣ ይኸውልሽ ዳግም እኮ ነው ልብስ ቀይሬ እስከመጣ አዋኳት ብሎ የላከኝ። የት ነው? በዚህ ጋር ነው። ሀና እመኚ፣ ላጣሽ ስላልፈለኩ ነው። እዚህ ሰፈር እንደምኖር ካወቅሽ ትተሽ የምትሄጂ ስለመሰለኝ። እኔ ድህነትህን ሰው ውሸትህን ነው የምጠላው። በገዛ ሰፈር ላይ ብቻ ነው ብለህ ስትወራ ትንሽ አታፍርም? ሀና ተሳስቻለሁ፣ ግን ደግሞ ወድሻለሁ። ፊቱን ታጥቦ ያልጨረሰ ሀብታም ለኔ አያስፈልገኝም። አይዋ ኪርቆስ ዳግም ነው። ኢትዮጵያ ቆሞ ኮላቦ